እንደሚገባ ይታወቃል። አንደኛ ትልቅ የእግዚአብሔር ቃል ሙሴ ለኢያሱ እንደዚህ አለ፣ ወደ ግራም ወደ ቀኝም አትበል፣ የዚህ መጽሐፍ ከምን ይለያል? እስቲ ከፍ ይለያል ማለት ነው። ክርስቲያን የሆነ ሰው አገልጋይ የሆነ ሰው በጌታ በኢየሱስ የተጠራ ሰው ሁለንተናው ይታጠቃል። ቃል ውስጡ ላይ ያለ ድምፅ ውስጡ ላይ ያለ መልእክት ውስጡ ላይ ያለ ትእዛዝ ወደ ቀኝም ከዚህ ትእዛዝ አትበል፣ የዚህ ሕግ መጽሐፍ ከምን ይለያል? ሞቼ ባይሳለኝ እግዚአብሔር ቃል ላንተና ወንድሞቻችን በቃል መሄድ መሆን መንገድ የከፈተ ቃል ኪዳን ምድር ያስገባ አናብስቶች በጣም ጊዜ እጆቻቸውን ይዞ ያወጣ ቃል እኔና እናንተ በምድረ በዳ እጆቻችንን ይዞ ወደ ቃል ኪዳን ስፍራ ያደረሰን የእግዚአብሔር ቃል ነው። ለዚህ ቃል እስቲ እያጨበጨበን ይሁንና እንሰማለን። ሃሌሉያ! ቃል ለአንተ መንገድ የሆነልህ፣ ሃሌሉያ! ሰላም የሰጠህ፣ ደስታ የሰጠህ፣ በጣም የተዘጋጉ በሮች እነዛ በሮች ክፍት አድርጎ የከፈተ የእግዚአብሔር ቃል ነው። ሃሌሉያ! ዛሬ ማለት አለ ይህን ቃል የሚያነቡት ለዚህ ቃል የሚኖሩት ለዚህ ቃል የሚታዘዙት ወደ ኋላ እያሉ በኢየሱስ ወደፊት ይሄዳሉ። መጽሐፍ እንደዚህ ነው። ሰው ምን ያያል? እግዚአብሔር ይህንን ቃል ያስቀመጡበትን ልብ ነው ያያል። መልካም ለዚህ ቃል የተገዛችሁ ላላችሁ ኦ ሃሌሉያ ሃሌሉያ! ቃል ከእናንተ ጋር ስላለ መልእክት ከእናንተ ጋር ስላለ እግዚአብሔር ከእናንተ ጋር ስላለ የሚይዛችሁ አይኖርም። በዕብራውያን መልእክት ምዕራፍ 4 ቁጥር 12 ላይ ሕያውን የሚሰራ በሁለት በኩል ከተሳለው ሰይፍ ምን የሚያደርግ የሚቆርጥ በእጅ ላይ ያለው ቃል ውስጥ ላይ ያለው ቃል የሚሰራ እግዚአብሔር ከብዙ ነቢያቶች ጋር የገባላችሁን ቃል አስቡ። ዛሬ እኔ አዋጃለሁ፣ እነዚህ ቃል ውሸት ኑሩ እንጂ እነዛ ትንቢቶች በጌታ በኢየሱስ በሕይወታችሁ ይፈጸማል። ትንቢትና እናንተ አትተላለፉ። ትንቢትና እናንተ አትተላለፉ። በኢየሱስ ይፈጸማል። ሆኖ የእግዚአብሔር ቃል እሳት ድንጋዩን የሚያደቅቅ አይደለችም። ለሌላችሁ ጸሎት ከእግዚአብሔር ጋር የምናወራበት የምንገናኝበት መንፈሳዊ መሳሪያ የጠላትን ከተማ የሚረብሸው እሳት የምናስለቅቀው ያለማቋረጥ ስንት በጣም እንደዚህ ነው። ጳውሎስ እንደዚህ ነው ያለው፣ ወንጌልን እንድሰብክ የወንጌል ደጆች እንዲከፈቱ ምን አድርጓል? ጸልዩዋል። አሁን በሕይወታችሁ ላይ የጸሎት ኃይል ይደረግላችሁ። ሃሌሉያ! ጸሎት ማንም ከቤታችን ከእጃችን ቆብን ማየስ በረከት ጸሎት ከእግዚአብሔር ዘንድ የተሰጠ የተኛውን መክፈት የሚያስችልና የሚችል ኃይል ያለው ስጮህ ጸሎት አሁን ቃል ስሰብክ በአንዳንዶቻችሁ ላይ የጸሎት ኃይል ልክ ከሰማይ እስካላችሁበት ድረስ በኢየሱስ ይሆናል። አሁን ስንነሳ ምን ይደረጋል? መኪና ስታርት ከማድረግ በፊት ምን ይደረጋል? እስቲ ይጸለያል። ዛሬ ልመርቃችሁ፣ የጸሎት ኃይል ከእግዚአብሔር እጅ ይሰጣችሁ። አሜን በሉ። ይሰጣችሁ። ከትጥቆቹ ሁለተኛ በጥንቃቄ ይመላለስ። ጳውሎስ ምን ይላል? እኛ ሀገራችን በሰማይ ነው ይላል። እግዚአብሔር ቃል እንደዚህ ነው ብሎ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ስለዚህ እንደ ቆማ የሚመስለው እንዳይወድ ምን ይሁን? አንተ የምትተጋ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራል። ዘመኑን ዋጁ፣ ሞኞች አትሁኑ፣ በወይን ጠጅ አንድ ቀን እጠራለሁ ብሎ በጥንቃቄ ታጥቆ ይመላለሳል። በቃሉ እውቀት ታጥቆ ይመላለሳል። በጸሎት ኃይል ታጥቆ ይመላለሳል። እኔ አለው እያልክ ምን
እንዳትወድቂ ምን ሆነ? የብዙዎቻችን ውስጥ ሰው ሲያየን ለብሰን እንወጣለን፣ አለን ያለን ይመስላል። ነገር ግን እግዚአብሔር በመንፈሱ ወደኛ ሲመለከት ውስጣችን ላይ የሞላው ሌላ ነገር፣ ሐሜት ውስጣችን ላይ አለ፣ ትምክህት ውስጣችን ላይ አለ፣ ትዕቢት ውስጣችን ላይ አለ፣ ነፍሰ ገዳይነት ውስጣችን ላይ አለ፣ ዝሙት ውስጣችን ላይ አለ፣ ስካር ውስጣችን ላይ አለ። በዚህ ዓለም ላይ እንደ እንግዳ የሚኖር ሰው የሚመላለስ ሰው ሁሉም በጥንቃቄ ነው የሚመላለሰው። ኤፌሶን ምዕራፍ 5:14 ላይ አንተ የምትተኛውን ንቃ፣ ከሙታንም ተነሳ፣ ክርስቶስ ያወራናል። ዘመኑን ዋጁ፣ ሞኞች አትሁኑ፣ በወይን ጠጅ አትስከሩ። አሁን ይህንን ቃል እየሰማ ዳኪን this is South Africa መጨፈር መደነስ መብላት ይሄ ሳውዝ አፍሪካ እንደሆነ አታውቅም። እንዴት አትዘምት? እንዴት ቸርች ግባ ትላለህ? እንዴት በጊዜ ግቡ ትላለህ? ይሄ ሳውዝ አፍሪካ ስራ ማቀራገ ብሎ ይጠፋሉ። አንተ የምትተኛ ንቃ፣ ደወል ሳይደወል ንቃ፣ ክርስቶስ ሳይመጣ በፊት ንቃ፣ ሳትሞት ንቃ። መጨረሻቸው ጥፋት ነው። እግዚአብሔር ከዛ ሕይወት ይጠብቃችሁ። አሜን በሉ። እግዚአብሔር ይጠብቃችሁ። መጨረሻቸው ጥፋት ምን ማለት ነው? መጨረሻቸው ጥፋት በፍርድ ቀን ከባድ የሆነ ቅጣት ይጠብቃችኋል ማለት ነው። መጨረሻቸው ጥፋት ለክርስቶስ ኢየሱስ መስቀል ጠላቶቹ ለሆኑት በዚህ ምድር ግሳንግ ውስጥ እየተመሩ ላሉት መጨረሻቸው ክፋት ነው። ቅጣታቸው የከፋ ሆዳቸው አምላካቸው በልተዋል። የሚኖሩት ለሆዳቸው አገልጋዩን ተነል ክርስቲያን ለምግብ ነው የሚኖረው፣ ለምግብ ነው የሚኖረው። የራሱን ጥቅም አንድ ፖይንት ከተነካ ስለ ጌታ መስቀል ግድ ነው። ለራሱ ነው የሚጮህ፣ ለራሱ ነው የሚንቀሳቀሰው፣ ለራሱ ነው ዋጋ የሚከፍለው። ስለዚህ ለክርስቶስ ኢየሱስ መስቀል ጠላቶቹ የሆኑት ሆዳቸው ምናቸው? ክብራቸው ነው። ምንም አይመስልም። ዝሙት ምንም ተራ፣ መጠጥ ምንም ተራ፣ ስድብ ምንም በየገናኛ መረብ አንዱ የአንዱ ስጋ ይሰዳደባል። እግዚአብሔርን የሚፈራ ልብየን የሚፈራ ሞትን እንግዳ መሆኑን ብዙዎች ረስተዋል። ሌላው ሲያንቋሽሽ፣ ሌላው ሲያዋርድ፣ ሌላው ሲሰብ ክብር ነው የሚመስለው። በሌላ ሰው ውድቀት የሚደሰት ሰው፣ ሌላው ሰርቆት ትከሻው የሚሰፋ ሰው፣ ሌላውን አንቋሽሾ ክብር የሚፈልግ፣ ሌላውን ትዳር አፍርሶ የሚደሰት፣ ሌላውን ቢዝነስ አድርጎ የሚደሰት፣ ሌላውን አገልግሎት አሳድጎ የሚደሰት ከዛ ህይወት እግዚአብሔር ይታደግ። ወንድሞቼ እህቶቼ እግዚአብሔር ሀሳባቸው ምድራዊ በላይ ያለውን አስብ፣ በምድር ያለውን አይ አለ እግዚአብሔር። ሀሳባቸው ለምድራዊ ከአዋቂ እንግዳ ባህሪ ሶስተኛ ሁሉ ጊዜ ቤቱን አስበ መጽሐፍ ቅዱስ እንደዚህ ይላል፣ ድንኳን የሚሆነው ምድራዊ መኖራችን ሊፈስ በሰማይ ያለው በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር ሕንፃ እንዳለን ነው። ሁሉ ጊዜ ልባቸው በቤታቸው ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ቀጥላችሁ በምታነቡበት ጊዜ በሰው ልጅ ያልተሰራ ሳይንስ ያልተጨመረ ፊዚክስ ያልተጨመረ ምንም የሰው ማይንድ የሌለበት ነገር ግን በእግዚአብሔር ልጅ የተሰራ ቤት በሰማይ አለ። ሃሌሉያ ሃሌሉያ። ቤት ያላችሁ የሌላችሁ ደስ ያላችሁ መጽሐፍ እንደዚህ ነው። ልባችሁ አይታወክ፣ በእግዚአብሔር ይመኑ፣ በእኔም ደግሞ ይመኑ። በአባቴ ቤት ብዙ መኖሪያ አለ።
የክርስቶስን ማምጫ ይጠባበቅ። የማንን ማምጫ? የክርስቶስ። ሁሉም አምላኬ መቼ ይመጣል? ጌታዬ መቼ ይመጣል? ሙሽራው መቼ ይመጣል? ያመንኩት አምላክ መቼ ይመጣል? ጌታ ይጠባበቅ። መጽሐፍ ቅዱስ ምንድን ነው? ጌታቸው በመጣ ጊዜ ሲተሙ የሚያገኛቸው እነዛ ሆኖ የሚያገኛቸው ሲተሙ ኢየሱስ ክርስቶስ ይመጣል። አሜን። ሃሌሉያ! ኢየሱስ ይመጣል። አሜን። ጆሮ ያለው ይስማ አዋጅ። በምድር በሚመሰክሰው በሚጠራው አይሆን ልቡ ሊሞቱ ቢል ያለበለበ ሲካለ ይስማ አዋጅ። ኢየሱስ ይመጣል። አሜን። ሃሌሉያ! ኢየሱስ ይመጣል። አሜን። የኢየሱስ መምጫ ምን ይሆናል? እነሆ በቶሎ ይመጣል ነው። ለእያንዳንዱ እንደየሥራው ይከፍላል። ዋጋዬ ከእኔ ጋር ነው አለ ኢየሱስ። የጠበቃችሁት ኢየሱስ በቶሎ ይመጣል። አሜን። የጠበቃችሁት ኢየሱስ በቶሎ ይመጣል። አሜን። ያገለገላችሁት ኢየሱስ በቶሎ ይመጣል። አሜን። ኢየሱስ በቶሎ ይመጣል። ሃሌሉያ! ሃሌሉያ! ፊት ለፊት የናፈቃችሁት የጓጓችሁት ኢየሱስን አይታላችሁ። ሃሌሉያ! እዚህ ያልኳችሁ ኢየሱስ ክርስቶስ ይመጣል። እነሆ በቶሎ ይመጣል ነው። እያንዳንዱ እንደየሥራው ይከፍላል። ዋጋዬ ከእኔ ጋር ነው ያለው ኢየሱስ። በራእይ መጽሐፍ ምዕራፍ 22 ቁጥር 7 ላይ ሳይታሰብ ድንገት አንድ ቀን